ሰላም ጋይስ እንዴት ናችሁ? አነነኝ በዛሬ የዩቲዩብ ቪዲዮ ደግሞ ይዤላችሁ የመጣሁት ስለ ስፖንሰርሺፕ በደንብ የምናወራ ይሆናል ማለት ነው። ምንድነው ስፖንሰርሺፕ የሚለው እናያለን፣ ለምን ይጠቅመናል የሚለውን በደንብ እናያለን ማለት ነው። ስለዚህ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ፣ ኮሜንት ላይ ያላችሁን ጥያቄ ምናምን ነገር ብቻ አስቀምጡ። ኦኬ ስፖንሰርሺፕ መጀመሪያ ምንድነው? ስፖንሰርሺፕ የሚጠቅመን በጣም ሃይ ፕሮባቢሊቲ የሆኑ እና ደግሞ ኤ ፕላስ የሆኑ ኮንቲኒሽን ትሬዶችን ካች ለማድረግ ይጠቅመናል ማለት ነው። ምንድነው ስፖንሰርሺፕ የምንለው? አንድን ፌር ቫልዩ ጋፕ ከሃየር ታይም ፍሬም ስፖንሰርሺፕ ሲያገኝ ያ ፌር ቫልዩ ጋፕ ስፖንሰርድ የሆነ ፌር ቫልዩ ጋፕ ነው እንለዋለን ማለት ነው። ለምሳሌ አሁን ይሄ እዚህ ጋር እንደምታዩት ማርኬት መጥቶ ይህም ባይሳይድ ሊኩዲቲ ቴክ አድርጎ ከሃየር ታይም ፍሬም አንፊልድ ጋፕ ላይ ወይም ደግሞ ከፎር አወር ፌር ቫልዩ ጋፕ ላይ ሪጀክት አድርጎ እየተመለሰ ነው አይደለ? ስለዚህ ይሄን ሙቭ ይሄን ከዚህ ወደዚህ የመጣውን ስፖንሰር ያደረገው የትኛው ነው? ይሄ የሃየር ታይም ፍሬም ፌር ቫልዩ ጋፕ ነው ማለት ነው። አሁን ምንድነው የምንጠበቀው? እዚህ ጋር የሚሰጡንን ፌር ቫልዩ ጋፖች ነው የምንጠቀመው። አሁን ለምሳሌ እቺ 50 ሚኒት ስፖንሰርሺፕ የትኛው ነው? ይሄ የሃየር ታይም ፍሬም የፎር አወር ጋፕ ነው ማለት ነው። ይሄኛው ሙቭ ስፖንሰር ያደረገው የትኛው ነው? ይሄ ፌር ቫልዩ ጋፕ ነው ማለት ነው። ስለዚህ እኛ ምንድነው the first one ይሄኛው ነው ትሬድ አይደለ? ቫሊድ የምንለው ትሬድ እዚህ ጋር ያለው እቺ ኢንቨርዥን ናት። ግን እቺ ኢንቨርዥን ካመለጠችን አሁን ስለ ኮንቲኒዩሽን እያወራን ስለሆነ እቺ ኢንቨርዥን ካመለጠችና ወይ ደግሞ ማርኬት ከዚህ ሌቭል ከሆነ ሪአክት እያደረገ ያገኘ ነው ምንድነው የምንጠቀመው? ይሄንን ከዚህኛው እስከዚህኛው ሙቭ ውስጥ ያለውን ፌር ቫልዩ ጋፕ ነው የምንጠቀመው ለኮንቲኒዩሽን ማለት ነው። ምክንያቱም ስፖንሰርሺፑ ይሄ የሃየር ታይም ፍሬም ፌር ቫልዩ ጋፕ ስለሆነ ነው። የመጀመሪያው ምንድነው እንዳልኳችሁ ባይሳይድ ኦብጀክቲቭ ጨርሷል ማለት ነው። ባይሳይድ ሊኩዲቲ ቴክ አድርጎ ከሃየር ታይም ፍሬም ፌር ቫልዩ ጋፕ ነው ሪአክት እያደረገ ያለው። ሁለተኛ ደግሞ በዚህ በኩል ሴል ሳይድ ሊኩዲቲ ጀነሬት ሊያደርግ ይችላል። ሶስተኛ ደግሞ ምንድነው እዚህ ጋር ያለን ሜጀር የሆነ ሴል ሳይድ ሊኩዲቲ አለን ማለት ነው። አሁን ምንድነው እቺ ኮንቲኒዩሽን በጣም አሪፍ ነው። ቫሊድ የሆነችና ሃይ ፕሮባብል የሆነች ኮንቲኒዩሽን የምናገኘው ጋር ነው እቺን የ50 ሚኒት ፌር ቫልዩ ጋፕ ስናገኝ ነው ማለት ነው። አሁን ይሄኛው ደግሞ ይሄን 5 ሚኒት ካያችሁት የዚህ 5 ሚኒት ስፖንሰርሺፕ የትኛው ነው? ይሄ የ50 ሚኒት ጋፕ ነው ማለት ነው። ግን ይሄ አሪፍ የሆነ ወይም ደግሞ ሃይ ፕሮባቢሊቲ የሆነ ኮንቲኒዩሽን አይሆንም። ምክንያቱም ሜጀር የሆነ ሴል ሳይድ ሊኩዲቲያችን ቴክ አድርጎልናል ማለት ነው። እና ደግሞ ሃይ ፕሮባቢሊቲ የሚሆነው እንዳልኳችሁ ከሃየር ታይም ፍሬም ስፖንሰርሺፕ ያገኘነው ፌር ቫልዩ ጋፕ ነው ለኮንቲኒዩሽን አሪፍ ማለት ነው። ኦኬ ወደ ሁለተኛው ኮንሰፕት ደግሞ ስንሄድ ሁለተኛ ላይ ምንድን ያለን እንደምትዩት እንደቀድሞ ይሄኛውም የባይሳይድ ኦብጀክቲቭ ሜት አድርጎልናል። ማለትም ባይሳይድ ሊኩዲቲ ቴክ አድርጎ ከዋን አወር ጋፕ ነው ሪአክት እያደረገ ያለው። ስለዚህ አሁን ይሄኛውን ሙቭ ማኒፕሌት ማለትም ስፖንሰር ያደረገው የትኛው ነው? ይሄ የዋን አወር ፒዲኤ ወይም ደግሞ ፌር ቫልዩ ጋፕ ነው። ስለዚህ ቅድም እንዳልኳቸው የትኛው ነው? ይቺኛዋን ይህን ሙቭ ስፖንሰር ወይም ዲስፕሌስ ያደረገው ሙቭ ላይ ያለችንን ፌር ቫልዩ ጋፕ ነው ለኮንቲኒዩሽን የምንጠቀመው። ሃይ ፕሮባብል የሆኑ ሙቮችን ካች የምናደርገው እዚህ ላይ ነው ኮንቲኒዩሽን ትሬዶችን ማለት ነው። አሁን ይሄኛው በጣም ጉድ ሴታፕ ነው። ስፖንሰርድ ፍሮም ሃየር ታይም ፍሬም ማኒፕሌሽን ነው። ከዚህኛው ማኒፕሌሽን ሌግ ከሃየር ታይም ፍሬም ስፖንሰርሺፕ ስላገኘን ይሄ ኮንቲኒዩሽን ጉድ ሴታፕ ነው፣ ሃይ ፕሮባቢሊቲ ሴታፕ ነው ማለት ነው። አሁን ግን ይችኛዋ እንደምታዩት ይሄ ባድ ሴታፕ ነው። ምክንያቱም ስፖንሰርድ ፍሮም ሎወር ታይም ፍሬም ማኒፕሌሽን ይሄኛውን ሙቭ ይሄኛውን ከዚህ እስከዚህ ያለው ሙቭ ማኒፕሌት ያደረገልን የትኛው ነው? ይሄ የ5 ሚኒት ፌር ቫልዩ ጋፕ ነው። ስለዚህ ይሄ ደግሞ የሎወር ታይም ፍሬም ስፖንሰርሺፕ ስለሆነ ይሄኛው እንደዚህ አይነት ሴታፖች ባድ ሴታፕ ናቸው ማለትም ወይም ደግሞ ሎው ፕሮባቢሊቲ ያላቸው ሴታፖች ናቸው ማለት ነው። ቴክ አናረጋቸውም ማለት አይደለም። ምክንያቱም አሁን ለምሳሌ እዚህ ጋር ቅድም እንዳልኳችሁ ሴል ሳይድ ሊኩዲቲ ሜጀር የሆነ ሴል ሳይድ ሊኩዲቲ ቴክ ካረገልን እና እንደዚህ አይነት ከሰጠን የሚገባ ትሬድ አይደለም። ምክንያቱም ባድ ሴታፕ ሆኖ ሜጀር የሆነ ሴል ሳይድ ሊኩዲቲ ቴክ ካረገ ወይም ደግሞ ማርኬት ወደታች ምንም የሚሄድበት ሌላ ድሮን ሊኩዲቲ ቴክ ለማድረግ የሚሄድበት ሪዝን ከሌለ ይህን ትሬድ ምንም በቃ ካች አናደርጉም። ግን ከስር ግን ሌላ ሜጀር ሴል ሳይድ ሊኩዲቲ ካለን እንደ ሎ ፕሮባቢሊቲ ወይም ደግሞ ኤ ፕላስ አንለው ዲሪስክ አድርገን ወይም ደግሞ ሪስካችንን ቀንሰን ምንገባው ትሬድ ይሆናል። ያው ቴክ አናደርግም ማለት አይደለም፣ ሁሌ ኤ ፕላስ ሴታፕ ስለማይገኝ ማለት ነው። ቀለል ያለች ኮንሰፕት ናት ስፖንሰርሺፑ ማለት ነው። አይ ቲንክ ቀሏቸዋል፣ ቀላል ነገር ነው። ኦኬ እዚህ ጋር ደግሞ ምናየው ምንድነው ይሄኛው ስፖንሰርሺፕ የሃየር ታይም ፍሬም ስፖንሰርሺፕ አለን። ከዛ በኋላ እንደምትዩት ይሄ ማኒፕሌት ያደረገልን የዚህ የሃየር ታይም ፍሬም ጋፕ ነው። ስለዚህ አሪፍ ስፖንሰርሺፕ አግኝተናል ማለት ነው። እዚህ ጋር ደግሞ ሜጀር የሆነ ሴል ሳይድ ሊኩዲቲ አለን። አሁን ምንድነው እዚህ ጋር ሁለት ፌር ቫልዩ ጋፖች የ5 ሚኒት ሁለት አሉን እንበል። ማርኬት ይሄኛውን መጠቀም ይችላል፣ ይሄኛውን የሚጠቀም ይችላል። እዚህ ጋር እንዳያችሁ ይሄን ተጠቅሞ ቢወርድ ቫሊድ ነው፣ ከላይ ያለውንም ተጠቅሞ ቢወርድ ቫሊድ ነው። ምክንያቱም ስፖንሰርሺፑን ያገኘነው ከየት ነው? ከሃየር ታይም ፍሬም ጋፕ ነው። ግን አሁን እንደ ቅድሙ እዚህ ጋር ይሄን ተጠቅሞ 5 ሚኒቱን ተጠቅሞ ቢሆን የወረደው
ይችኛው ሁለተኛው ስቴፕ ባድ ሴታፕ ወይም ሎ ፕሮባቢሊቲ ሴታፕ ትሆናለች ማለት ነው። ስለዚህ እዚህ ጋርም ሪትሬስ አድርጎ ቢሄድ ወደ ሜጀር ሴል ሳይድ ሊኩዊዲቲያችን ሃይ ፕሮባቢሊቲ ነው፣ ይሄኛውም ሃይ ፕሮባቢሊቲ ነው። ግን ይሄኛውን ደግሞ ሞር ሞዲፋይ ማድረግ ከፈለጋችሁ ከዚህ ሌቭል እንደዚህ ፕሪሚየም እና ዲስካውንት እየዘረጋችሁ መጠቀም ትችላላችሁ። አሁን ለምሳሌ እቺ ፌር ቫልዩ ጋፕ እንደዚህ ብትሆን ይሄኛው እንደዚህ ቢሆን እንደዚህ ሞር ኢኩሊብሪየም እየተጠቀማችሁ ደግሞ ብትጠቀሙት ሞር ደግሞ ሃይ ፕሮባቢሊቲ መሆን እድሉ ይጨምራል ማለት ነው። እንደዛ በራሳችሁ ሞዲፋይ ማድረግ ትችላላችሁ ማለት ነው። ስለዚህ ያው ይሄኛው ነው እንዳልኳችሁ ከሁለቱም ሌቭሎች ወቻ ዋናው ስፖንሰርሺፓችን ከሃየር ታይም ፍሬም መሆን አለበት ነው። ኦኬ ወደ ቻርት ኤግዛምፕላችን ደግሞ ስንመጣ የመጀመሪያው ኤግዛምፕላችን እዚህ ጋር እንደምታዩት ማርኬት ከዚህ የ4 አወር ሃየር ታይም ፍሬም ፌር ቫልዩ ጋፕ ላይ ሪጀክት እያደረገ ነው አይደለ? እንደን በባይ ሊኩዊዲቲ ምን አለን እንደምታዩት ይሄ ኢኳል ሃይ እና የ1 አወር ጋፕ አለን ማለት ነው። ፕለስ እዚህ ጋር ያለውን ይሄንን እነዚህን ሴል ሳይድ ሊኩዊዲቲ ቴክ አድርጎልናል ማርኬት አይደለ? ስለዚህ እኛ ምንድነው የምንጠብቀው አሁን ወደ ባይ ነው እየጠበቅን ያለ ነው። እንደን እንደምታዩት ያያችሁት አይደለ? እዚህ ጋር ይሄንን የ50 ሚኒት ፌር ቫልዩ ጋፕ ሰጠን። ስለዚህ አሁን ይሄ ምንድነው ሃይ ፕሮባቢሊቲ ሆነ ኮንቲኒዩሽን እዚህ ጋር ነው ካች የምናደርገው። ምክንያቱም የዚህ ፌር ቫልዩ ጋፕ ስፖንሰርሺፑ ይሄ የ4 አወር ወይም ደግሞ የሃየር ታይም ፍሬም ፌር ቫልዩ ጋፕ ስለሆነ ማለት ነው። አሁን ልክ አይሽታርል መጥቶ ወደዚህ ትሬድ ተደረገ። ከዛ በኋላ ማርኬት እንደምታዩት ወደዚህ ድሮ ሊኩዊዲቲዎች ወደ ኢኳል ሃይ ወደ 1 አወር ጋፑ ሄደልን ማለት ነው። አሁን ግን ከዚህ በኋላ ያሉ ሴታፖች ለምሳሌ ይሄኛው ፌር ቫልዩ ጋፕ ሎ ፕሮባቢሊቲ የሆኑ ሴታፖች ናቸው። ምክንያቱም የዚህ ሙቭ አሁን ከዚህ በኋላ ያለው ሙቭ ስፖንሰርሺፑ እቺ 50 ሚኒት ብቻ ናት እና ደግሞ ሃየር ታይም ፍሬም አይደለም ማለት ነው። ሜቢ አሁን እዚህ ጋር 5 ሚኒት ቢሆን የ50 ሚኒት ለ5 ሚኒት ሃየር ታይም ፍሬም ስለሆነ ሜቢ ልንጠቀመው እንችላለን። ግን ቤስት እና ሃይ ፕሮባቢሊቲ የሆነ ሴታፕ ይሄ ነው። ምክንያቱም ስፖንሰርሺፑ የ4 አወር ፌር ቫልዩ ጋፕ ስለሆነ ማለት ነው። ኦኬ ወደ ቀጣይ ኤግዛምፕላችን ደግሞ ስንመጣ እዚህ ጋር እንደምታዩት ማርኬት ከዚህ የ1 አወር ጋፕ ሪጀክሽን እያሳየ ነው። እዚህ ጋር አሪፍ ሴል ሳይድ ሊኩዊዲቲዎች አሉ። እዚህ ጋር ሜጀር የሆነ ሴል ሳይድ ሊኩዊዲቲ ከሎ ሪስታንስ ጋር አለን ማለት ነው። ስለዚህ አሁን ማርኬት እንዴት ሪያክት እንደሚያደርግ እንየው። ቀረብ ብላርገው እንደዚህ ሉካይቹት አይደለ? ዲስፕሌስ እያደረገ መጣ። ሁለተኛው ኤግዛምፕል ላይ ምንድን ያልኳችሁ ማርኬት ወደዚህ 5 ሚኒት መጣ፣ ወደዚህም 5 ሚኒት መጣ። ዋናው የሃየር ታይም ፍሬም ስፖንሰርሺፕ ነው ብያቸዋለሁ አይደለ? አሁን ግን ሉክ አት ዲስ። አሁን ይሄን 1 ሚኒት ላይ ብንመጣ ሻርለ ወደዚህ ከስር ይሄ ሜጀር የሆነ ሴል ሳይድ ሊኩዊዲቲ አለን ብያቸዋለሁ። ከዛ በኋላ ወደ 1 ሚኒት መጣልን። ከዛ ይቺን 1 ሚኒት ኢንቨርስ አደረገልን ማለት ነው። አሁን ይሄን ትሬድ ብንገባው ሉክ ይሄን ሱፕሎሳችን እዚህ ጋር አድርገን ታርጌት ይቺን ሴል ሳይድ ሊኩዊዲቲ ብናደርገው ብሬክ ኢቭን ይሄን አድርገን ስቶፕ ሎስ ነው የሚያስወጣል። አያችሁት አይደለ? ሪዝን ልንገራችሁ 50 ሚኒት ላይ ከሄድን 50 ሚኒት ላይ እዚህ ጋር ምን አለን? የሃየር ታይም ፍሬም ስፖንሰርሺፕ ያደረገልን የ50 ሚኒት ጋፕ አለን። ስለዚህ ይሄ ደግሞ ሜን ሪዝን ነው። ሜን ሪዝን ገባችሁ አይደለ? ከዛ ደግሞ ይሄኛውን ኢኩሊብሪየማችን ብንዘረጋው ፕሪሚየም ውስጥ ነው ያለው ይቺኛዋ የ50 ሚኒት ጋፓችን ማለት ነው። አሁን መቼም የ50 ሚኒት አንፊልድ እያለ 5 ሚኒት መጠቀም ታስ አንፌር ላይክ በጣም 50 ሚኒት ሃየር ታይም ፍሬም ነው ከ5 ሚኒት አይደለ? ስለዚህ ሞር ላይክሊ ማርኬት ወደዛ ትሬድ ተደርጎ ይሄዳል። አሁን ይሄን ብናየው ሉክ 50 ሚኒት ተቻረገ ሄደልን። this is the concept ገባችሁ አይደል? ስለዚህ አሁን ይቺ 50 ሚኒት ቫሊድ እና በጣም አሪፍ ኮንቲኒዩሽን ይሆነቻል። ምክንያቱም ከሃየር ታይም ፍሬም ማኒፑሌሽን ስፖንሰር የተደረገችላት ናት ማለት ነው። ስለዚህ እቺ የ5 ሚኒቷ ለምን ሎስ እንዳደረገች ገብቷቸዋል። ወደዚህ አሁን ቅድም ሁለተኛ ላይ የሰጧቸው ኤግዛምፕል ወደ 50 ሚኒትም እዚህ ጋር ሞዳላችሁ 5 ሚኒት መጣ፣ ፕሪሚየም ውስጥ ገባ፣ ማርኬት ወደዚህ ሜጀር ሴል ሳይድ ሊኩዊዲቲ ሄደ ማለት ነው። አሁን ደግሞ ወደ ሶስተኛውና የመጨረሻው ኤግዛምፕላችን እንሄዳለን ማለት ነው። ማርኬት እንደምታዩት እዚህ የ30 ሚኒት ፌር ቫልዩ ጋፕ ውስጥ ትሬድ እየተደረገ ነው። ከዛ በኋላ እዚህ ጋር የምታዩት ማርኬት ኦፕን ይቺን ባይ ሳይድ ሊኩዊዲቲ ቴክ አደረገልን እና ደግሞ እዚህ ጋር ምን አለን? ሜጀር የሆነ የ4 አወር ሴል ሳይድ ሊኩዊዲቲ አለን ማለት ነው። ስለዚህ ምንድነው የምንጠበቀው? ማርኬት ወደታች እንዲሄድ ነው። እኛ አሁን ሞዴላችን የስፖንሰርሺፑን ምንድነው ኮንቲኒዩሽን ነው አይደለ? እንጂ አሁን እዚህ ጋር ኢንቨርዥን ብናገኝ እስከዚህ 4 አወር ኢንተርሚዲየት ሃይ ሌላም አንፊልዶች ካሉ ቴክ እናደርጋለን። ግን አሁን እያወራን ያለ ነው እንዴት ሃይ ፕሮባቢሊቲ የሆኑ ኮንቲኒዩሽኖችን እንዴት እንገባለን ነው። አሁን ስናየው ማርኬቱ እንደምታዩት ወደታች ፑሽ እያደረገ መጣ ማለት ነው።
ከዛ በኋላ ያችሁት አይደለ እዚህ ጋር ምን ሰጥቶናል እዚህ ውስጥ ስፖንሰርሺፕ ያላቸው 5 ሚኒቶች ሰጥቶናል ማለት ነው። አሁን የዛኛው ኤግዛምፕል ላይ አይታችሁ ከሆነ ሁለት እንደዚህ ካሉን እቺን ተጠቅሞ ቢሄድም ይቻላል እዚህኛው ውስጥ መጥቶ ተጠቅሞ ይሄንን ፊል አድርጎ ቢሄድም ይቻላል ማለት ነው። ስለዚህ አሁን እንየው ማርኬቱ እንደምታዩት እዚች የ5 ሚኒት ትሬድ ተደርጓል። አሁን ግን 15 ሚኒት ላይ ስንል በዚህ ሰዓት የ15 ሚኒት አንፊልድ የለንም አይደል? እኛ 5 ሚኒት ላይ ልንገባ ባልንበት ሰዓት ላይ የለንም። ስለዚህ አሁን እቺን 1 ሚኒት ላይም 3 ሚኒት ላይም ኢንትሪ ተጠቅመን ብናየው አያችሁት አይደል? ወደ ሜጀር ሴል ሳይድ ሊኩዊዲቲያችን ማርኬት ሄደ ማለት ነው። ሜቢ እዚህ ጋር እቺን CICD ተጠቅመን መግባት እንችላለን። 30 ሰከንድ ላይ ኢንቨርዥን ይኖራል። ግን እኛ ትሬድ ቴክ በምናደርግበት ሰዓት ላይ የ15 ሚኒት አንፊልድ ከሌለ ያ ነገር ልክ ነው ማለት ነው። ስለዚህ አሁን በሁሉም ኤግዛምፕል አሳይቻችኋለሁ። ማለትም ሁለት ፌር ቫልዩ ጋፕ የሃየር ታይም ፍሬም ስፖንሰርሺፕ ያላቸው ሁለት ጋፕ ከሰጡን አንድ ሊግ ላይ አንድ ማኒፑሌሽን ሊጋችን ላይ ሁለት ከሰጡን ይሄኛውንም ተጠቅሞ ሊሄድ ይችላል፣ ይሄኛውን ትቶ እዚህ ውስጥ መጥቶ ሊሄድ ይችላል። ስለዚህ ይሄንን አይደንቲፋይ ማድረግ አለብን፣ ሪዝን ማግኘት አለብን ማለት ነው እንደምንጠቀም። ኦኬ ስለዚህ ይሄን ይመስላል የዩቲዩብ ቪዲዮአችን ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ኮሜንት ላይ ጥያቄ ካላችሁ ድሮፕ አድርጉልኝ፣ ቼክ አደርጋለሁ። ቴሌግራሜንም በደንብ ጆይን አድርጉ። እዛ ላይም ዲኤም ብታደርጉልኝ ኤኒ ታይም በተመቸኝ ሰዓት ጥያቄያችሁን መልስላችኋለሁ ማለት ነው። ይመቻችሁ።